አሞራው እስኪ ምንድን ነው የሚለኝ? አንቺ ለቃቃሚ አቤት። እሳት ልሰሽ እሳት ጎርሰሽ የመጣሽ ዛሬ ደህና ነው? ኧረ እኔ ምንም እሳት አልራስኩም። ምግብ እየበላሁ ነበረ። ኧረ በስመ አብ። እዚህ እራት እየበላሁ ነበር። እሺ በቃ አንደኛ ይቀጣል፣ ሁለተኛ እና ሶስተኛ ይቀጣል። እና እኔ ጊፍቴ መጀመሪያ ቅጣቴንም ሻወር ሆኜ ጥለሽኝ ወጣሽ። ዲስሪስፔክትሽ እየተቀጣሁ እያጫወትኩሽ አሞራው አንዴ ዝም በል። እኔ ላውራ። ለእኔም ብለህ አይደለም ለእሱም ብለህ አይደለም ለማን ብለህ አይደለም፣ ለእውነት ነው የምትመሰክረው፣ ለእውነት። እሺ እኔ ላውራ፣ ከዛ እሱ ያወራል። ችግር አሞራው አይዳኘኝም። እኔም ዮኒ ማኛ ይግባ፣ ዮኒ ማኛ ቤት ገዝት ላይ እንናወራው ቁጭ ብለን። ስማኝ አሞራው፣ ስንነጋገር ስንገባ ማለት ነው ግላብ የለኝም ማለት ያለ ግላብ ነው የምንጫወተው አለ። እሺ አለን። አንድ ቤስት ኦፍ ትሪ ተጫወትን፣ አሸነፍኩት። ቤቢ ላይሆን በላውትኝ፣ አልሰጠኝም። ሰውጣ ሰጥሻለሁ አለው። አመንኩት፣ ተውኩትኝ። ሰው ዘርግፎ እንዳይወጣ ብዬ ማለት ነው፣ ገና መግባቱ ነው ብዬ። ሁለተኛ ጌም ቤስት ኦፍ ትሪ ተጫወትን፣ አሸነፍኩትኝ። የመጀመሪያውን በዩኒቨርስ ምናምን፣ የሁለተኛውን በአንበሳ አይደለ፣ ቀልድ አይደለም። ሳሸንፎ ሻወር ገባ። ገና ሻወር ገብቶ እንደዚህ እያደረገ ሶስተኛውን አለ። የመጀመሪያ የሁለተኛውን ቤስት ኦፍ ትሪ ሲጫወት፣ ሶስተኛውን ግን በግላብ ነው የምንጫወተው አለኝ። ኦኬ በግላብ ከሆነ እሺ አልኩትኝ። ለእሱ ብዬ ነው ሁለት በግላብ ያልተጫወትኩት። አንተ ደግሞ ዝም ብለህ አጠቅጥቅ። በሁለት የተጫወትን ቤስት ኦፍ ትሪ ማለት ነው። በሶስተኛው በግላብ እንጫወት፣ በግላብ ነው የምንጫወት። ጌም ጀምር አንጫወትም ብሎ አጠፋው። አናድድም? ሁለት ቤስት ኦፍ ትሪ ያለ ግላብ እንጫወት ብሎ ተቀብዬው። በግላብ ስትጫወቹ ከጀመራችሁ በኋላ ተሰጥቶሻል? ጌታ ተሰጥቶሽ ገና ኖ ሁለተኛው ቤስት ኦፍ ትሪ ተጫውቼ አሸንፌው ቅጣት ላይ ሆኖ ሶስተኛው የምንጫወተው በግላብ ነው አለኝ። እሺ በቃ አልኩት። እኔም በግላብ ነው የምንጫወተው አለን። ከዛ ሶስተኛው ቤስት ኦፍ ትሪ ላይ ልክ እንደጀመርን ግላብ ትሰጡኛላችሁ ስል አልጫወቱም ያለ ግላብ ብሎ አጠፋው ጌሙ። እና ይሄ ፌር ነው? አንበሳው ቀንገር አሞራው ወጥቶ አንበሳ መስጠት አለው። ወጥቶም አልሰጠኝም። እኔ ግን አዝኜለን ገና መግባቱን አልተጫወተ ምናምን በቃ መጨረሻ ላይ ተጫውቶ ምናምን ይሰጠኛል ብዬ ማዘኔ ነው። ማርያምን ወጥቶ ዘርግፎ ሰው ከሚሰጥ ብዬ እሱን ትቼለን ሁለት ቤስት ኦፍ ትሪ 4 ጌም አለ። ሁለት ቤስት ኦፍ ትሪም ያለ ግላብ ተጫውቼ ሶስተኛም ደግሞ በግላብ እንጫወታለን ብሎ ራሱ እሱ ያለው ነው መሆን ያለበት። እንዳን በቃ ይሄ ፌር እኮ አይደለም። ሁለታችን ረሰች ጠይቅልኝ ጨርሻለሁ። ክቡር ፍርድ ቤት ዋንት ያላከችልኝ ዝም ትበልልኝ። ዝም ብዬ ሰምቻለሁ። ክቡር ዳኛ ዝም ትበልልኝ። ክቡር ዳኛ ዝም ትበል። በቃ እሺ ክቡር ዳኛ ግራ ቀኙን አይተው ፍትሐዊ ፍርድ ለመስጠት እዚህ ስለተቀመጡ በመጀመሪያ ማመስገን እንፈልጋለሁ እርስዎ። በመቀጠል ቤታዬ ያለችው ነገር በሙሉ ትክክል ነው። ምንም የዋሸችው ነገር የለም። ግን ምንድነው እየቀጠቀጥኩት ነበር ብላለች። አንድ ወንጀል ያዝልኝ። እየቀጠቀጠችኝ ግላብ የለኝም። ምን በቃ ያለ ግላብ ተጫወቺ። ቤተሰብ እግርሽን ነው የምትበይው አንቺ። ያለ ግላብ ተጫዋች አልከኝ፣ አልተጫወትኩም። ሁለት ጌም ቤስት ኦፍ ትሪ። ለዛውም እኮ ስማ አሁንም ግን እኔ ግላብ ስለሌለኝ ስላሸነፍሽ ያለ ግላብ ተጫወቺ ነው ያልኩት። ክቡር ዳኛ ምስክር ያው ምስክር 3-2 ሪካርዶ ተው እጆ እንዳኔ ውሸተው ይኸውልህ ስማ። ከዛ በኋላ ስማኝ አሞራው፣ ከዛ በኋላ አሸነፈኝ። ቤስት ኦፍ ትሪ የተጫወተ አንድ አሸነፈኝ። 1-1 ሆነን ግላፍ ሲስ ዳኒ ቦይ ምናምን የሚባሉ ግላፍ ሰጣቸው። ከዛ በኋላ እንዳትሰጡኝ አለ። አሁን ይዘው ሄዱ። ቀጥሎ ምን አገባኝ እና እኔ የኔ ጥፋት ነው ያምፈልጊው ከሱ ቤቢ ላይሆን ነው። ቤቢ ላይሆን አለበት። አሁን አንተ ስታምናታለህ? ቤቢ ላይሆን አምኛለሁ። እሰጣለሁ አልካለሁ። ስወጣ ከዚህ ገብተህ ጫጩ ይሰጥሻል። ካልሰጠሽ ቤታ ነው ይሰጥሻል። ማርያምን እኔ ሰጥሻለሁ። ኧረ እሰጣታለሁ። እግዚአብሔርን ታምናት ታውቃለች። እሷም እንደምት አሁን እንዴት ነው የምንጫወተው? ወደ ልመናችን ሶስተኛ ወደ ወሬ ከሜኔ በፊት ጆንዳኔ መጀመሪያ ጌም ስንጀምር ጀምረን ተተጫወትን። ሀሳብን እንዳትቀይር። ለምሳሌ አሁን ቂጤ ማፈንደር ካው ቂጤ ማፈንደር ነው። አረዲያን ምንድን ነው መተው የምን ቂጥ ማፈንደር ምሳሌ ነው የምሰጠው። ያረዳ ልጅ ዌልካም ዴዚ አቤት ከጎንሽ አስቀምጦ ነው። ከጎንሽ አስቀምጦን ነው። ዋንትያ
እንዴት ነሽ ማሪ? እንዴት ናችሁ? አሞራው እንዴት ነህ? መጀመሪያ እንነጋገር። ዝም ብላ አትላክ። ጆን ዳንኤል እንነጋገር። ስሙ ልንገራችሁ፣ ግላብ ይፈቀዳል፣ ደበና ይፈቀዳል፣ ማጂክ ሚስት ይፈቀዳል። ሁሉም እንደን ደግሞ ዋን ኤንድ ደን እናርጎ በቃ አጠራጠር እንዲል ማርያምን በጣም ይደብራል። በሶሎማች ለየብቻ ማቁም ዋኔ እንደን ነው ሲጀመር አንድ ላይ ሻላት አንቺ ለቃቃሚ ተቀበይ ቲምኑን 2-2 ኑን። አይ ይቅርብ፣ ለየብቻ ቴንክ ሶስተኛና አራተኛ እኔ ለብቻዬ ነው የምጫወተው። አራተኛ ሹሩን አልበላም ብዬ አንድ ቀን 3 እና 4 ነው የሚቀጣው ማለት ነው። ብሸነፍን ብቻዬን ልቀጣ። ብቸኝነት ይሻለኛል። ብቻዬን ብሸነፍን ብቻዬን ልቀጣ፣ ባሸንፍን ብቻዬን ላሸንፍ። ትሪፕል ላይ ከሄድን አይደርሱብንም። ትሪፕል ላይ ጋይስ የመጀመሪያ ብቸኛ ይሻለኛል። ብቸኝነት የማንገደልብኝ እናት በርገን ምን አውቃለሁ ጋይስ። በብቸኝነት ጀምረን በብቸኝነት እንጨርሰዋለን። እሺ ጌሙ በብቸኝነት ጀምረን በብቸኝነት እንጨርሰዋለን። እሺ ማሮቼ ሁላችሁም ዋንትያ ፍቅሬ ትንሽ ላይትሽን አስተካኪው። የሚባዛ ብዙ አትጠቀሙበት ጋይስ። እሺ ብዙ አትጠቀሙበት። ዶንት ዩዝ ዲስ ዋን ጋይስ። የኛውን ችግር የለውም ጋይስ። ምንም ነገር ስሙኝ፣ ግላብ ይቻላል፣ ሁሉ ነገር ይቻላል። ሁለተኛ አርጉኝ እሺ ጋይስ፣ ሁለተኛ አርጉኝ። እሺ ሁለተኛ አሁን አሪፍ ነው። አሁን አሪፍ ነው። ቅድም በጣም እንትን አለሽ፣ ላይትሽ በጣም እንትን አለሽ። ለዛ ያምርብሻል። ላይ ግን እንትን ስላለሽ ሂዱ ጋይስ። ሁለተኛ እሺ ሁለተኛ ጆን ዳንኤል እንብለጠው። እሺ ዋን እንደነው ጋይስ እንዳንቀጣ። ሁለተኛ አርጋችሁ ነበር እዚህ ግላብ ያለው አለኛ ጋር አልሰማሁሽም። እያወራሁ ነበር። ግላብ የለንም ፋሚሊ ጋይስ። ከቻልን አንደኛ፣ ካልቻልን ደግሞ ሁለተኛ። እሺ ከቻልን አንደኛ፣ ካልቻልን ተጋገዝ። ማይ ፋሚሊ ቲምወርክ ሮዝ ስቶሎ 18 ሰዎች 18 ሰው ጋይስ 18 ወይኔ ጁድዬ ወይኔ ጁድዬ ደብዱ ላይ ቢሆን አለበት። ወይኔ ጋይስ ጆን ዳንኤል እንዳይመጣ። እሺ ሁለተኛ ነው ግን ጋይስ፣ ሁለተኛ ነው። ሶስተኛ እና አራተኛ ይቀጣል። እንደምንም ብለን እሺ ጋይስ ዩዘደብር ጋይስ ግላብ ልቀቁልኝ። ጆን ዳንኤልን ስሙኝ፣ አዳምጡኝ እባክህ። እናውጣ በእናትህ የወንድ ሴት ይሉጣ በእናትህ። እዛ ከብት ኮመንቴ ላይ ይደረድራል ቁጭ ብሎ። ስሙኝማ ስሙኝ በፈጠራቸው አምላክ ማለት ነው። ሁለተኛ እንሁን እሺ። ቢያንስ እንኳን ታፕታፕ በማድረግ እነሱ እስኮራችን አንድ ሆኖ በታፕታፕ ሊበልጡን ይችላሉ። እሺ በማርያም ምን ልበለው እንዴ? ዝም ብሎ ይደረድርብኛል። ስሙኝ እሺ ማሮቼ፣ ግላብ ያላችሁ እንዳትለቁ። አሁን 30 ላይ የሚለቅልኝ ኮመንት ላይ ጻፉልኝ። ማን ነው 30 ላይ የሚለቅልኝ? በእናታችሁ ጆን ዳንኤልን እንብለጠው። 30 ላይ ግላብ ማን ነው የሚለቀው? አንዴ እንዳትለቁ ግን ጻፉልኝ። እንዴ ዮ ኖ ይጻፉ እኮ ችግር የለውም ያድርጉ። ግን ጌም ላይ ነን አሁን ያለ ነው። ምን አድርጉ ነው የሚሉ? ኦኬ በቃ